ፈሳም እነግርሃለሁ። እኔ ችግር የለብኝም። በሁለት ባንዲራ ኢትዮጵያ ትተዳደር። ምን አባክ ስለሆንክ ነው? ምን አባ ስለሆንክ ማን ስለሆንክ ከሌላው ብሔር ተለይተህ አንተ የኦሮሞ ባንዲራ ይዘህ የምትወጣ ምን ስለሆንክ? ምን አባ ስለሆንክ ነው? እየነገርኩህ ነው ወንድም። እኛ ኢትዮጵያ የምትባል ሀገር አናውቅም። ማናት ተተከል ኢትዮጵያዊነትን ይዘህ ካልወጣ በስተቀር ማን ነው ይጨርስ? እየነገርኩህ ነው ይጨርስ። ድምጥ ማተን ያጥፋው። ኧረ እባክህ ዝም በል። የኛ ሀገር ኢትዮጵያ ሳይሆን ኦሮሚያ ናት። ማወቅ አለብህ አንተ እንዳትል። ኢትዮጵያዊነትን እንጂ ዘረኝነትን የሚሰብክልኝ አልሰማሁም። ኢትዮጵያዊነትን ጠንቅቀው የማያውቁ መሀይም ዘረኞች አሉ። እድሜ ለጅዋር እሱ ነው ያመጣቸው። ኢትዮጵያዊነት ከኦሮሞ በላይ ነው። መሀይም ስለሆናችሁ ነው። የኦሮሞን ልጅ ይሳደባል የምትሉ ካለ ተዘቅዘቅ። ያወራ ያለው ስለ ኢትዮጵያዊነት ነው፣ ስለ ኦሮሞ ባንዲራ አይደለም። እኩል አይደለም ያለ ማን ነበረ? እባክህ በድሮ ዘመን ስንኖር ጋላና ኦሮሞን ለይታቸው የማታውቁ ጋላ ማለት ባህል የሌለው ማለት ነው። ኦሮሞ ጋር ምንም የሚያገናኘው አልነበረም። ዘላኖች ምን አባ ልትላቸው ነበረ? ዘላኖች ምንም ባህል የሌላቸው በከብት አግደው የሚኖሩ አልነበሩ እንዴ? ራቁታቸውን የማይለብሱ የነበሩ እነሱ ነበር ጋላ የሚባለው። you don't know history። ታሪክን የማታነቡ መሀይሞች ትናንትና ተነስታችሁ ኦሮሚያ ብለህ ምን ትላለህ? የኢትዮጵያ መሬት እኮ ነው የምናወራ ያለ ነው።